ዘይትን ቡና ላይ በመጨመር ብቻ ብዙ ሰው በቤቱ የሚቸገረውን ችግር በመፍታት አኗኗሩን 10 እጥፍ ማሻሻል እንደሚቻል ያውቃሉ? የማታውቁት ከሆነ እንግዲያውስ ይህን አስገራሚና ቀለል ያለ አኗኗር ዘዴን አሳያቸዋለሁ። ተከታተሉኝ። መጀመሪያ የዚህን ያህል ውሃ ወደ ብርጭቆ በመጨመር 2 ማንኪያ ደቃቅ ቡናን ላዩ ላይ ጨምሩና አንድ ላይ በደንብ በጥብጡት። እመኑኝ፣ ይህን ካወቃችሁ በኋላ ሰላማዊ እንቅልፍ ተኝታችሁ ልታድሩት ትችላላችሁ። ላላስፈላጊ ወጪም እንዳትዳረጉ ያደርጋችኋል። በመቀጠልም የበጠበጣችሁትን ቡናን ክዳን ወዳለው ጠርሙስ ጨምሩና የምታዩትን አይል ዘይት ጨምሩበትና አንድ ላይ በደንብ በጥብጡት። ከመቀጠለ በፊት ይህንን ቪዲዮ ከየትኛው ከተማ እያያችሁ እንደሆነ ኮመንት ላይ ጻፉልኝ። ከዚያን አንድ ቆርኪ ያስፈልጋችኋል። የቆርኪውን መሃል በስለታማ ነገር በስታችሁ የኩራዝ ጨርቅ ወይም ማንኛውም ተቀጣጣይ ጨርቅን የቆርኪው ቀዳዳ ውስጥ አስገቡት። ከዚያን ቆርኪውን ውህዱ ላይ አስቀምጣችሁት በእሳት ካቀጣጠላችሁት ከዚህ የሚወጣው ሽታ ማታ ማታ እንቅልፋችሁን የምትከለክላችሁን ቢምቢና የተለያዩ በረሮችን ድራሻቸውን ያጠፋል። መረጃው ጠቃሚ ሆኖ ካገኛችሁት ፎሎ ማድረግና ለጓደኞቻችሁ ሼር ማድረግ እንዳይረሳ። አመሰግናለሁ።